ሰላም ሰላም ውድ የቻናላችን ቤተሰቦች የዛና ቻናል ቤተሰቦች እንደምንድናችሁ? ሰላም ነው። እንግዲህ በዛሬው ክላሳችን በሳይኮሎጂ ትምህርት የፍሬሽማን ሳይኮሎጂ ትምህርት የመጀመሪያውን ቻፕተር ይዘንላችሁ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህንን ቪዲዮ ከወደዱት ላይክ፣ ሼር፣ ኮሜንት አይለየን። ቻናላችንን ሰብስክራይብ ለበለጠ መረጃ ሳፖርት እንዲያደርጉን እየጠየቀን ወደ ዛሬው የመጀመሪያውን ቻፕተር በፍሬሽማን ጉዟችሁ ላይ የምትጀምሩትን ዩኒት እንጀምራለን ማለት ነው። እንግዲህ ቻፕተር 1ን ስንመለከት the sense of psychology ነው። ተማሪዎች የሳይኮሎጂን ትምህርት እንግዲህ በኢትዮጵያ ውስጥ ሳይኮሎጂን ስንማረውና ሰዎች ሲያወሩን የተለያየ አንደርስታንዲንግ ነው የሚሮን። ሳይኮሎጂን ከመማራችን በፊት የሆነ ሌላ ነገር አስበን እናስባለን ብዙ ጊዜ ሰዎቹ ሲነግሩን ማለት ነው። ግን ሳይኮሎጂን ወደ ኮርስ ደረጃ መተን በምንማርበት ሰዓት ላይ ለየት ያለና በጣም እጅግ ደስ የሚል አጓጊ ህይወታችንን የሚቀይር ነገር ነውና በጣም ደስ የሚል ነው። ይሄ እንግዲህ ካሉት የፍሬሽማን የሳይኮሎጂ ዩኒቶች መካከል የመጀመሪያው ስለ ሳይኮሎጂ ሴንስ ወይም ሳይኮሎጂ አመጣጥ፣ የሳይኮሎጂ የወርዱ ጥርቅም፣ ሳይኮሎጂ የሚለው ቃል ከየት ነው የመጣው፣ እንዲሁም ሳይኮሎጂ የሚለው ትምህርት መች ነው የራሱን ከፊሎሶፊ ትምህርት ራሱን ነጥሎ በራሱ ዘርፍ ራሱን ችሎ እንደ ሳብጀክት መቆም የጀመረው የሚለውን እንዲሁም የተለያዩ የሳይኮሎጂ ተመራማሪዎች በዚህ ውስጥ እናያለን። እንዲሁም የተለያዩ በሳይኮሎጂ ደረጃ የምንሰራቸው ኤክስፐሪመንቶች የምንመለከትበት ነው። እንግዲህ እዚህ የለርኒንግ ኦብጀክቲቫችንን በምንመለከትበት ሰዓት ላይ ተማሪዎች እንግዲህ በዚህኛው ቻፕተር ላይ የምትመልሷቸው ጥያቄዎች አንደኛ ሳይኮሎጂ የሚለውን ቃል ዲፋይን ታደርጋላችሁ። ማንም ሰው ሲጠይቋችሁ ሳይኮሎጂ የሚለውን ነገር ከዚህ በፊት ከምታውቁት ከማህበረሰብ ወይም ሰዎች ከሚነግራችሁ በተለየ እናንተ ራሳችሁ የሆነ ዲፊኒሽን የምትፈጥሩበት ሰዓት ላይ ትደርሳላችሁ ማለት ነው። በተጨማሪ የሳይኮሎጂን የቃሉን አመጣጥ እንደውም ሳይኮሎጂን ከሳይንስ ፐርስፔክቲቭ አንጻር ስንመለከተው ምን ይመስላል የሚለውን፣ ሌላኛው ደግሞ የሳይኮሎጂ ሚና ወይም የሳይኮሎጂ ጠቀሜታ ምንድነው የሚለውን ትመልሷላችሁ። ሌላኛው ደግሞ ከዚህ ቀደምት የሳይኮሎጂ ትምህርት ቤቶችና እንዲሁም አዲሱ የሳይኮሎጂ እይታ ወይም ፕሮስፔክቲቮችን ምን እንደሆኑ ትለያላችሁ። ዲስከስ የተለያዩ ሀሳቦችን ታመነጫላችሁ። የተለያዩ የሳይኮሎጂ ፕሮስፔክቲቮች እይታዎች መካከል ያለውን ልዩነት ታስቀምጣላችሁ። በመቀጠል እንግዲህ የተለያዩ የሳይኮሎጂ ሳብፊልዶችን ትለያላችሁ ማለት ነው። እና የተለያዩ የሳይኮሎጂ ወሳኝ የሚባሉት የሪሰርች ሜቶዶችንም ትለያላችሁ። እንግዲህ ሁል ጊዜ የማስጀመሪያ ጥያቄ በጣም ወሳኝ ስለሆነ ተማሪዎች ያንድን ዩኒት ከመጀመራቸው በፊት ስለዛ ዩኒት ባጭሩ ሀሳባቸው ወይም አይምሯቸው ስለዛ ነገር እንዲያስብ ተብሎ የሚዘጋጅ ጥያቄዎች አሉ። እኛም በዛሬ ቪዲዮአችን ይህን ነገር አድርገንላችኋል። ብሬንስቶርሚንግ ጥያቄዎች ወይም የአይምሮን ሞቲቭ የሚያደርጉ አይምሮን ለዚህኛው ሰብጀክት ሞቲቬት የሚያደርጉ እናንተ ሁላችሁም ይህንን ጥያቄ ወደ ቪዲዮ ከመግባታችሁ በፊት ይህንን ጥያቄ መመለስ መቻል አለባችሁ። ቪዲዮ ቀለል እንዲላችሁ አንደኛው What comes to your mind when you are hear about the word psychology? ስለ ሳይኮሎጂ በምታስቡበት ሰዓት ላይ በአይምሯችሁ ላይ ሊመጣ የሚችል ነገር ምንድነው ይላል። ሌላኛው ደግሞ Have you ever heard about the read or listen to anything related on psychology? ከዚህ ቤት ያጋጠማችሁ ነገር፣ ያነበባችሁት ነገር፣ የሰማችሁት ነገር ስለ ሳይኮሎጂ ጋር የሚገናኝ ነገር ታውቃላችሁ ወይም ሰምታችሁ አድርጋችሁ ታውቃላችሁ የሚል ነገር አለ። ሌላኛው ጥያቄ እንግዲህ what was the content about? ስለዚህ አንብባችሁ ከሆነ ሰምታችሁ ከሆነ ኮንተንቱ ወይም ስለምን ነገር ያተኩር ነበረ። did you appreciate it? why? ለምን appreciate ታደርጉታላችሁ ወይም በዛ ነገር ተደንቃችኋል? ለምንድን ነው የተደነቃችሁት? what do you expect from the course in psychology? በሳይኮሎጂ ኮርስ ውስጥ ከዚህ በፊት ከምትሰሟቸው ነገሮች አንጻር ምን ነገሮችን ትጠብቃላችሁ የሚሉን ጥያቄዎችን እንደ ብሬንስቶርሚንግ ጥያቄዎችን ይዛንላችኋል። ከዚህ በመቀጠል እንግዲህ ዲፊኒሽን ከመጀመሪያ ላይ እንደጀመርነው እንግዲህ ቃሉ የሚለውን ሳይኮሎጂ የሚለውን ቃል የምንመለከትበት ሰዓት ላይ ደርሰናል ማለት ነው። እንግዲህ ሳይኮሎጂ የሚለው ቃል the word psychology is derived from two Greek words ከሁለት የግሪክ ቃላቶች የመጣ ትምህርት ሲሆን
ሳይክ ኤንድ ሎገስ የሚል ነው። ሰው ሎገስ የሚለውን ቃል በብዙ ትምህርቶች ዘርፍ የምናገኝበት ሲሆን ሳይክ የሚለው ቃል ስንመለከት ሪፔርስ ቱ ዘ ማይንድ ስለ አይምሯችን፣ ስለ ሶል ኦር ስፒሪት፣ ስለ አጠቃላይ ስለ አይምሮ መንፈስ፣ የተለያዩ ነገር ስለ ባህሪያት የሚያወራ ሲሆን ሎገስ የሚለው ነገር እውቀት ወይም ጥናት እንደማለት ነው። ናውሌጅ ኦር ስቴዲ የሚለውን ነገር ነው። ታዲያ ሁለቱን አንድ ላይ ገጥመን ስንመለከት እንግዲህ የሳይኮሎጂ የራሱ የሆነ ሲምቦል አለው። ይሄ ዜርፎር ሳይኮሎጂ የምንለው ዘ ብራንች ኦፍ ሶሻል ሳይንስ ነው፣ የማህበረሰብ ሳይንስ አካል ሲሆን which study about ስለ ማይንድ፣ ስለ ሶል ኦር ስለ መንፈስ፣ ስለ ተለያዩ አመለካከት፣ ስለ ባህሪያትና እንዲሁም ስለ አይምሯችን ወይም ስለ የተለያዩ የአይምሮ ክፍላችን የሚያጠና የትምህርት ዘርፍ ነው ብለን መንገር እንችላለን። ሰው እንግዲህ ሳይኮሎጂን ስንመለከተው is scientific study of human behavior ነው። ስለ ሰው ልጆች ባህሪ፣ የሰው ልጆችን ባህሪ በሳይንሳዊ መንገድ የሚያጠና ነው። and the underlying mental ፕሮሰሶችን የሚያጠና የትምህርት ዘርፍ ነው። እሺ ጎበዞች እንግዲህ ሰው in the above definition ላይ በተመለከት ነው ሳይኮሎጂን በሶስት አስፔክቶች እንመለከታለን። አንደኛው በሳይንስ፣ ሁለተኛው በቢሄቪየር ባህሪ፣ ሶስተኛ ደግሞ በሜንታል ፕሮሰስ እንገልጻለን ማለት ነው። በሶስቱ አስፔክቶች እንግዲህ በሳይንስ ሳቻስ ሳይንስ ቢሄቪየር ኤንድ ሜንታል ፕሮሰስ በምንላቸው እንመለከታለን ማለት ነው። ተማሪዎች እንግዲህ ሳይንስ ከሚለው አንጻር ሳይኮሎጂን ስንመለከት ሳይኮሎጂ ዩዝስ ሳይንቲፊክ ሜቶዶችን ይጠቀማል ማለት ነው። ሳይንስ ስንል there no common sense ወይም ሰዎች በዘልማዳዊ ወይም አካባቢያቸው ኮማን ባህላዊ የሆነ ነገሮችን ሳይሆን ሳይንሳዊ በሆነ መንገድ ወይም ኮማን ሰንስ የምንለውን ነገር ሳይሆን ሳይንቲፊክ ፕሮሲጀሮችን ሂደቶችን ይጠቀማሉ ማለት ነው። it uses empirical data ነው። ኢምፔሪካል የሆነ ዳታው ነምበሪካሊ ቫሊዩትድ የሆነ ዳታዎችን በመጠቀም ቱ ስቴዲ የሰዎችን ባህሪ ያጠናል ማለት ነው። ሜንታል ፕሮሰሳቸውን ያጠናል ማለት ነው። ሰው ሌላኛው ደግሞ ስንመለከት እንግዲህ ቢሄቨር የምንለው ነገር አውትዋርድ ነው ወይም ኦቨርት አክሽን የምንለው ሰዎች ላይ ልናይ የምንችላቸው ነገሮች ማለት ነው። ቀጥታ ስናያቸው ከፊታቸው ገጽታ፣ ሲያለቅሱ፣ ሲያወሩ የፊታቸው ኤክስፕሬሽን ወይም የፋሻል ኤክስፕሬሽናቸውን ስንመለከት ሰው ካን ቢ ዳይሬክትሊ ኦብዘርቫብል የሆነ ነገር ነው። ሳቻስ ሲያለቅሱ እናያለን። ይሄ ሰዎችን ባህሪ ነው። ቶኪንግ ሲያወሩ የፋሻል ኤክስፕሬሽናቸው ፊታቸውን የሚገልጹበት መንገድ፣ ሰው ሲቆጣ፣ ሲናደድ የተለያዩ አይነት የፋሻል ኤክስፕሬሽኖች አሉት። የተለያዩ አይነት መስሎች በሰው ፊቶች ላይ አሉት። እነዚህ መስሎቹ ሰዎቹ ፋሻል ኤክስፕሬሽናቸውን እንዲያደርጉ ይጠቅማቸዋል ማለት ነው። ሰው አስ ዌላስ ሙቭመንታቸውንም ዜን ሜንታል ፕሮሰስ ላይ ስንመጣ ሜንታል ፕሮሰስ እንግዲህ ኢንተርናል የሆነ ነገር ነው፣ ኮቨርት ነው። በነገራችን ላይ ኦቨርት ኤንድ ኮቨርት የምንላቸው ሁለት ቃላቶችን ልንለይ ይገባል ማለት ነው። ሰው እንግዲህ ኦቨርት የምንለው ቃል ልናይ የምንችላቸው ከላይ ሊታይልን የሚችል ኤክስተርናል የሆነ ፊቸር ቃሉ ከጥሩ ስንመለከት፣ ኮቨርት የምንለው ወይም ኮቨርት የምንለው ኢንተርናል ነው። ኢንተርናል ልናያቸው ማንችላቸው ነገሮች አሉ። ለምሳሌ ሰዎችን ዝም ብላችሁ ለምሳሌ እዚህ ጋር ለምሳሌ አንድ ሰው አለ እንበል፣ ሚስተር ኤክስ አለ። እዚሽ ጋር ደግሞ ሚስተር ዋይ የሚባል ሰው አለ። ሁለቱም ክላስ ውስጥ ቁጭ ብሏል። ሰው ሚስተር ኤክስ ሚስተር ዋይንስ በሚመለከትበት ሰዓት ላይ ሁለቱም ክላስ ቁጭ ብሏል፣ እየተማሩ ነው። ግን በውስጡ ይሄን ሚስተር ዋይ ነው፣ ይሄ ሚስተር ኤክስ ነው። ሰው ሚስተር ኤክስ ሚስተር ዋይ ምን ያሰበ እንደሆነ በማየት ብቻ ምን ማድረግ አይችልም፣ መለየት አይችልም ውስጡ ያለውን ነገር የሜንታል ፕሮሰሱን። ሰው በዚህ አማካኝነት እንግዲህ ኢንተርናል ኮቨርት የምንላቸው ላይ ካናት ቢ ዳይሬክትሊ ኦብዘርቭ ልናደርጋቸው ማንችላቸው፣ ለምሳሌ ሰውየው የሚያስታውስበትን መንገድ የምን ያሰበ እንደሆነ ስሜቱ ምንድን ነው የሚለውን ነገር ማስታወስ ስለማንችል ነው። ሰው ሌላው እንግዲህ የሳይኮሎጂ ጠቀሜታ ወይም የሳይኮሎጂ ሚናው ምንድን ነው የሚለውን ስንመለከት 4 የሳይኮሎጂ ጎሎች አሉት። እነሱን እንመለከታለን ማለት ነው። ሰው ሳይኮሎጂ እንግዲህ የመጀመሪያው ጎል ዲስክሪፕሽን ነው። 4 ጎሎች አሉት። ዲስክሪፕሽን ማለት መግለጽ፣ ገለጻ እንደማለት ነው። ሰው ሳይኮሎጂ እንግዲህ ያያቸውን ነገሮች ኦብዘርቪንግ ዘ ቢሄቪየር የሰውየውን ባህሪ ይመለከታል።
ከዛ በኋላ ኖቲሲንግ ኤቭሪቲንግ አባውት ኢት ስለዛ ነገር ሰውየው እንዴት ምን የሆነ ምን ያደረገ እንደሆነ የሚለውን ነገር ያይና ይጽፋችኋል፣ ሊስት ያደርጋችኋል። ዲስክሪፕሽን ገላጭ እንደማለት ነው። ሶ ምን የተከሰተ እንደሆነ ዋትስ ሃፕኒንግ። ለምሳሌ አንድ ህፃን የ3 ዓመት ህፃን ልጅ ነች፣ ወደ ትምህርት ቤት ገፍታለች እና ህፃኗ ክላስ ውስጥ ታለቅሳለች። ክላስ ውስጥ ያለውን የተለያዩ አዲስ ኢንቫይሮንመንት ስለሆነ እድሜዋ 3 ዓመት ነው። እናቷ ቤት ናት፣ ትምህርት ቤት መጣች። ከዛ የተማረች ነው፣ ግን ትምህርቱን አዳፍት ማድረግ አልቻለችም። ያን ነገር ሁሉ ያደረገች ክላስ ውስጥ ቁጭ ብላ ታለቅሳለች። ያን ነገር ማለት ዋት ኢዝ አፕ ምን የተከሰተ ነው የሚለው ነገር ዌር ዳዝ ኢት ሃፕን የት ነው ይሄ ነገር የተከሰተው? ለማን ቱ ሁም ዳዝ ኢት ሃፕን ለማን አንደር ዋት ሰርከምስታንስ ለምሳሌ በምን አይነት ሁኔታ ውስጥ ሆና ነው ይሄ ነገር እንዲከሰት የተደረገው የሚለውን ነገር። ሌላኛው እንግዲህ አንደርስታንዲንግ ወይም ኤክስፕላኔሽን ነው። ሰው ሌላኛው እንግዲህ ያንን ነገር ኤክስፕሌን ማድረግ ስንጀምር ማለት ነው። እቺ ህፃን ለምን ያለቀሰችው ነው የሚለውን ነገር ኤክስፕሌን ማድረግ ስንጀምር ማለት ነው። ለምንድነው ኤክስፕሌን የምናደርገው ስንል ህፃኗ ለምንድነው ለህፃኗን እንዳታለቅስ የምናደርግበት መንገድ ነው። እንግዲህ ሳይኮሎጂ በጣም ደስ ከሚላቸው ትምህርቶች መካከል ለዚህ ነው በጣም ወደድ ከሚገባቸው ትምህርት በፍሬሽማን ትምህርቶች ለተማሪዎች ምን ያህል ጠቀሜታ እንዳለው የጎላ ሚና እንዳለው ነው። እና ያቺ ተማሪ ህፃን ልጅ የ3 ዓመት ህፃን ልጅ ክላስ ውስጥ መማር አዳፍት ማድረግ አልቻለችም። ሰው መጀመሪያ ላይ እንዴት ምን በምክንያቶች ማለት ምን እንድታለቅስ እንዳደረጋት ያን ነገር ሙሉ ኖርማሊ ዲስክራይብ ነው የምናደርገው። ዲስክሪፕሽን አለ። ከዛ በኋላ ያንን ዲስክራይብ ያደረግነው ዲስክሪፕሽናችንን እንዴት ነው ኤክስፕሌን የምናደርገው፣ እንዴት እንረዳለን የሚለውን ይሄ ነገር ለምንድን ነው የተከሰተው የሚለውን ነገር ጥያቄ መመለስ አለብን። ዋይ ኢትስ ሃፕኒንግ ለምንድን ነው ህፃኗ የምታለቅሰው? ኤክስፕላኔሽን ኢዝ አባውት ትራይንግ ቱ ፋይንድ ሪዝን ለዛ ነገር ምክንያት መፈለግ ነው። ፎር ዘ ኦብዘርቭድ ላየነው ባህሪ ምክንያት መፈለግ ነው። ምክንያቱም ካላገኘን ደግሞ ያን ነገር ኮንትሮል ማድረግ አንችልም። ህፃኑን የምታለቅሰውን ህፃን ወደ እንዳታለቅስ የምናደርግበት ነገር ካላገኘን ያው ዝም ብለን እየለፈን ሰው እንግዲህ ቲዮሪ ማለት ምን? ቲዮሪ ኢዝ ጀነራል የሆነ ኤክስፕላኔሽን ሴት ኦፍ ኦብዘርቬሽን ኦር ፋክት ነው። ስላየነው ነገር ጀነራል የሆነ ሀሳብ የምናስቀምጥበት ነው ማለት ነው። ሶ ኢት ዊል ሄልፕ ቱ ፋይንድ the causes of a behavior በምክንያት ይሄ ባህሪ እንደተለወጠ እንደተከሰተ ሊነግረን ይችላል ማለት ነው። ሌላኛው እንግዲህ ፕሬዲክሽን ነው። አሁን እንግዲህ ዲስክሪፕሽን ነበረ ለምን የተከሰተ እንደሆነ ከዛ በኋላ ለምን የተከሰተ እንደሆነ እንዲሁም ጀነራል የሆነ ቲዮሪ ያስቀመጥንለት ምን እንደሚሆን ከዛ እንደተነስተን ምን ሊፈጠር ይችላል የሚለውን ነገር መመለስ አለብን። ምን በምን እንትነው ይሄን ምን መልሰው ፕሬዲክሽን ግምታችን ምን ይሆናል? ዲተርማይን what will be happening in the future ምን ይከሰታል የሚለውን ነገር መመለስ ማሰብ መቻል አለብን ከዚህ በኋላ። ሶ ሳይኮሎጂስቶቹ ኦር ካውንስለር ወይም ኖርማሊ ቀለል ያሉ ምክሮችን የሚሰጡ ካውንስለሮቹ would predict based on the previous research into similar situation ከዚህ ፊት ከሰራዋቸው ሪሰርቾች አንጻር ከዚህ ፊት የነበረው ነገር አንጻር ሲመለከት ያን ነገር ፕሪዲክት ያደርጋሉ ማለት ነው፣ ምን ሊከሰት ይችላል የሚለውን ነገር። ሰው እንግዲህ ፕሪዲክሽን ካለ ከዛ ኮንትሮል ነው። መጀመሪያ ላይ ዲስክራይብ አረግን ያን ነገር ለማን ምክንያት ከዛ በኋላ በምክንያት የተከሰተ እንደሆነ ከዛ ያን በምክንያት የተከሰተ የሚለውን ምክንያቱን ካወቀን በኋላ ምን ይከሰታል ብለን ገምተናል። የገመትነው ነገር ከዛ ይሄን የገመትነውን ነገር እንዴት ነው ከተቀባይነት ካልሆነ ወደ ተቀባይነት ወደ ሆነ እንዴት ነው መመለስ የምንችለው? ህፃኗ ያለቀሰች ነው ምንድነው? አሁን እንግዲህ እናቷ ቤት ስለሆነች ምናልባት ጡት በጊዜ ስለምጠባ ወይም ሌላ ነገር መጫወቻ ብዙ ነገር ይቀራታል እና እችን ህፃን እንዴት ነው ወደ አንዲዛይራብል ከሆነች ወደ ዲዛይራብል ሆነ ወደ ስኩል አካዳሚካሊ ወደዛ ፎከስ እንድታደርግ እንዴት ነው የምናደርገው የሚለውን ነገር ነው ኖርማሊ ኮንትሮል የሚለውን ነገር በዛ መረዳት ይችላል። ለምሳሌ how can it be changed ነገሩን እንዴት መለወጥ እንችላለን? ኮንትሮል ኦር ሞዲፋይ ቼንጅ ዘ ቢሄቪየር ፍሮም አንዲዛይራብል ዋን። ለምሳሌ አንድ ተማሪ በአካዳሚካሊ ለምሳሌ ፍሬሽማን ተማሪዎች በአካዳሚካል ትምህርታቸው ውጤታማ ማይሆኑ ከሆነ ወደ ውጤታማ ወደ ሆኑት ነገር አካዳሚካል ሳክሰስ እንዴት መለወጥ እንችላለን የሚለውን ነገር ኮንትሮል እንግዲህ ሶሉሽን ነው የሚፈልገው ማለት ነው። so altering conditions that influences behavior አልተር ያደርጋል። ያን ኢንፍሉዌንስ ያደርገውን አልተር ያደርገው የተሻለውን ይፈልጋል ማለት ነው።
ሰው አሁን እንግዲህ በጣም እጅግ ደስ የሚለው ፓርት ላይ ደርሰናል ማለት ነው። የተወሰነ ደቂቃ ብሬክ አድርጉና እችን ቪዲዮ ማየት ጀምሩ ማለት ነው። እጅግ የምንወዳችሁ ተማሪዎች እንግዲህ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አይለየን እኛንም ሳፖርት እንድታደርጉ። ሰው በዛሬው ክላሳችን እንግዲህ እጅግ በጣም ያማረ ፓርት ነው። ሂስቶሪካል ባክግራውንድ እንዴት የምንመለከትበት ሰዓት ላይ ሜጀር ፐርስፔክቲቭ ኦፍ የሳይኮሎጂን ፐርስፔክቲቭ ወይም የሳይኮሎጂን ዋና ዋና ነገሮች የምንመለከትበት ሰዓት ላይ ደረስን። ሰው እንግዲህ የመጀመሪያው ይህን ሳይኮሎጂ የሚለውን ትምህርት ወይም መጀመሪያ ሳይኮሎጂ ራሱን ችሎ እንዲቆም ካደረጉ መካከል እንግዲህ ዊሊያም ውንት የምንላቸው ሰው አለ። ሰው ዊሊያም ውንት የጀርመናዊ የሆነ ሳይንስ ነው። በጀርመን ሌዝቢንግ ዩኒቨርሲቲዎች ውስጥ እንግዲህ የመጀመሪያውን ላቦራቶሪ ፋውንድ ያደረገ ወይም ስለዚህ ዘ ፋዘርስ ኦፍ ሳይኮሎጂ የምንለው ሰው ነው። ዊሊያም ውንት ዘ ፋዘር ኦፍ ሳይኮሎጂ ነው፣ የሳይኮሎጂ አባት ነው። ሳይኮሎጂ እንግዲህ አባውት 125 years ሂስትሪ የራሱን ችሎ ከቆመ ማለት ነው። ወይም ራሱን ችሎ ከፊሎሶፊ ራሱን ችሎ እንደ ትምህርት መስጠት ከተጀመረ 125 ዓመታት ያህል ተቆጥሯል ማለት ነው። it begins as science of its own እንደ ራሱን ችሎ እንደ ሳይንስ ከተቋቋመ በ1879 ገደማዎች እንግዲህ በጀርመን ሊዝቢንግ ከተማ ወይም ጀርመን ውስጥ ነው። ይሄ ሴት አፕ the first lab to study ስለ ኮንሽስ የመጀመሪያው ላብ ስለ ኮንሽስ ወይም ስለ ንቃተ ህልና ሲጠና የነበረው በጀርመን በዚሁ በ1879 በዛ ላብ ውስጥ ነው። ሰው ኤክስፒሪየንስስ ኢን ዘ ዩኒቨርሲቲ ኦፍ ሊዝቢንግ ይሄ በዚህ እንግዲህ በሊዝቢንግ ዩኒቨርሲቲ በተሰጠ ወይም ባለው ልማድ በተገኘ በዊሊያም ውንት አማካኝነት የራሱ የሆነ ኢንዋርድ የሆነ አመለካከት ነበረው። እነዚህ ኢንዋርድ ወይም ሉኪንግ የምንላቸው ኢንትሮስፔክሽን የሚባል ይሄን በጣም ማስተዋል መቻል አለባችሁ ተማሪዎች። ሰው እንደዚህ አይነት ቃላቶችን እንግዲህ የራሱ የሆነ ኢንትሮስፔክሽን የሚባል ሜትድ ነው የተጠቀመው ማን ዊሊያም ውንት ተጠቅሞ የሰውን ባህሪ በላቦራቶሪ ውስጥ ቴስት አድርጓል። ለምሳሌ ኤግዛማይን ያደረጋቸው ከዛ በኋላ ሪፖርቲንግ ዩር ታውትስ ስለምታስቡት ነገር ስለ ስሜታችሁ የተለያዩ ነገሮችን እነዚህ ነገሮች ነበረ ሪፖርት ያደረገው ማለት ነው። ሰው በዚህም ደግሞ ደስ የሚለው ስለ ዊንት የተወሰነ ትንሽ ነገር ልበላችሁ። ሰው እንግዲህ ዊንት የምንለው ሰው ዊሊያም ውንት 1832 እስከ 1920 አካባቢ ገደማዎች የኖረው ሰው ነው። ዊንት is credited with making psychology an independent science ብሎ ያስብ ነበረ ሳይኮሎጂን and separate from philosophy እንደዛ ብሎ ካሰበ በኋላ ሳይኮሎጂን ከፍልስፍና ራሱን ችሎ እንዲቆም ሴፓሬት ዊንትስ ኦሪጂናሊ ትሬኒንግ was ውንት እንግዲህ ብዙ ሰዎች ሳይኮሎጂን ቀጥታ በሰዓቱ እንግዲህ ሳይኮሎጂ ከፊሎሶፊ ነው ራሱን ችሎ 1879 አካባቢ ላይ የመጣ ሲሆን አብዛኞቹ የሳይኮሎጂ ሪሰርቾቹ ከተለያዩ ዘርፎች ነው የመጡት። ለምሳሌ ውንትን በምንመለከትበት ሰዓት የመጀመሪያው እንግዲህ በሜዲሲን ነበረ but he became deeply interested ኋላ ላይ በጥልቀት የሳይኮሎጂ ፍቅር በውስጡ አደረ። in his laboratory Wundt investigated how sensation investigate ያደረጋቸው ስሜት ወይም ሰንስ የማድረግ ኢሜጅ and feeling combine to make a personal experience የሰዎችን ኤክስፒሪየንስ እንዴት ፎርም ማድረግ እንደሚችል ያጠና እጅግ በጣም እንቁ የሆነ ሳይኮሎጂስት ነው ማለት ነው። ሰው እጅግ በጣም ደስ የሚል ፓርት ላይ መተናል። እንግዲህ ብሬክ የ30 ሰከንድ እንወስድና እንጀምራለን ማለት ነው። ሰው early schools of psychology early schools of psychology የሚለውን እንጀምራለን ማለት ነው። የኤርሊ ስኩልስ ኦፍ ሳይኮሎጂ እንግዲህ ስንመለከት ስኩል ኦፍ ታውትን ስንመለከት ሲስተም ኦፍ ቲንኪንግ አባውት የሰርቴን ኢሹ ስለ ሳይኮሎጂ የተለያዩ ኢሹዎች ነበሩ በሰዓቱ። እንግዲህ ይሄ ምንድነው መሰረቱን ያደረገው? ለምሳሌ ስንመለከት ፎር ኤግዛምፕል አባውት ሂማን ቢሄቪየር ኦር ማይንድ ስለ ሰው ልጅ ባህሪና ስለ ሃይምሯችን ወይም ስለ ንቃተ ህሊናችንን የተጠናበት ወይም ዘ ኮንትሮቨርሳል ኦፍ ዘ ኔቸር ኤንድ ነርቸር ነው። ኔቸር እና ነርቸር የሚያገናኛቸው እንዲሁም ደግሞ ቢሄቪየር ሂማን ቢሄቪየር እና ሂማን ማይንድ እንዴት ነው ሁለቱን ያለውን ነገር ኢሹ በዚህ በኤርሊ ስኩልስ ኦፍ ሳይኮሎጂ እንመለከታለን ማለት ነው። ኔቸር የምንለው እንግዲህ የሰው ልጅ ወይም የሂማን ቢሄቪየር የምንለው ነገር ኢትስ ለርንድ አይደለም ብሎ ያስባሉ። ሂማን ቢሄቪየር ኢዝ ኦል ዘ ሪዛልትስ ኦፍ ኢነርታንስ ሚንስ which is born ብለን እናስባለን ማለት ነው። ነርቸር ነው የምንለው ነገር ደግሞ ኦል ዘ ሪዛልትስ ኦፍ ኢንተራክሽን ዊዝን ዘ ኤንቫይሮንመንት። ነርቸር እና ኔቸር ኔቸር ላይ ምን ይላል? ባህሪ which is ተወልዷል ወይም ዘ ሪዛልትስ ኦፍ ኢነርታንስ ሚንስ which ጄኔቲክ ሜካፕ ነው ይላል። ከዛ በኋላ ነርቸር ደግሞ ስንል ይሄ ጄኔቲክ ሜካፕ
ኢንቫይሮንመንቱ ጋር ያለውን ሰጣጋባ ወይም ኢንተራክሽን በሚፈጥርበት ሰዓት ላይ ነርቸር እንላለን ማለት ነው። ሁለቱን ቃላቶች መረዳታለን በት ዘ ኮመን ቲንግስ ሲስተማይዝድ በሆነ መንገድ ማሰብ መቻል አለብን። አፕሮቺንግ ኦፍ ኤክስፕላይኒንግ ፊኖሜና የተለያዩ አይነት አመለካከቶች አሉ ማለት ነው። የመጀመሪያው እንግዲህ ስለዚህ 5 የሳይኮሎጂ ስኩልስ ኦፍ ኤርሊ ስኩልስ ምንላቸው ቀደም የሳይኮሎጂ ትምህርት ቤቶች ምንላቸው 5 ናቸው። አንደኛው ስትራክቸራሊዝም ስለ ማይንዳችንን ስትራክቸር የተለያዩ ስትራክቸር ምንል ስለ ያለው የተለያዩ ስትራክቸር ፓርቶች ያጠናሉ። ሌላኛው ደግሞ ስለ ማይንዳችን ምን ነገር ነው የሚያደርገው የሰው ልጅ አእምሮ ወይም የሰው ልጅ ባህሪ ምን ነገሮችን ያደርጋል የሚለው ነገር ስናስብ ፋንክሽን። ሌላኛው ደግሞ ጀስታል ሳይኮሎጂ ምንላለን። ጀስታል ሳይኮሎጂ ማለት የአእምሮአችን ወይም ቢሄቨራችን ወይም አእምሮአችን ተሰራው ሲንግል የሆነ ኤሌመንት አይደለም፣ የሁሉም ቶታል ጥርቅም ነው። ስለዚህ አጠቃላይ ቶታል ጥርቅሙ ከሲምፕል ስፔስ ወይም ሳምፕል ስፔስ ፓርቱ ይበልጣል የሚል ሀሳብ አለው። ሌላው ደግሞ ቢሄቪየሪዝም ነው፣ ስለ ሰው ልጅ ባህሪ። ሌላኛው ደግሞ ሳይኮ አናላይሲስ የሚለውን ነገር ነው። ሳይኮ አናላይሲስ ላይ ቢሄቪየሪዝም ላይ በጣም እጅግ ደስ የሚላል። ሳይኮ አናላይሲስ ላይ ስለ አንኮንሽስ ማይንዳችን ወይም ስለ ድብቁ ንቃተ ህሊናችን የተለያዩ የምናስባቸው ነገሮች እነዚህ ሂደን የምንላቸው ነገሮች እነዛ ነገሮች እንዴት ወደ ሳይኮሎጂ እናገናኛለን የሚለውን ነገር የምንመለከትበት ሰዓት ላይ ደርሰናል ማለት ነው። የመጀመሪያው እንግዲህ ስትራክቸራሊዝም ስትራክቸርስ ኦፍ ማይንድ በሳይኮሎጂ ፐርስፔክቲቭ ላይ ስንመለከት እንግዲህ ስቴዲ ኦፍ ዘ ስትራክቸርስ ኦፍ ማይንድ ማይንዳችን ስትራክቸር ኖርማሊ ስንመለከት ምን አይነት ስትራክቸር ነው ያላት የሚለውን ነው። ዊንትስ አይዲያ የዊንትስ አይዲያ ነው፣ ግን የዊንት ተማሪ ነው። በነገራችን ላይ ይሄን ፎርም ያደርገው በኤድዋርድ ቲችነር ነው። ኤድዋርድ ቲችነር በዋንስ አፖን ታይም የዊንትስ ተማሪ ነበረ። በጀርመን ሊዝቢንግ ዩኒቨርሲቲ ውስጥ ወይም የዛ ላቦራቶሪ በሚቋቋምበት ሰዓት ላይ ዊንት የላቦራቶሪ አባል ወይም ዋና አላፊ ወይም ባለቤት ቢሆንም በስሩ ሌሎች ስታፍ አባላቶች አሉት። ከዛ ውስጥ አንዱ እንግዲህ ኤድዋርድ ቲችነር ነበር። ኤድዋርድ ቲችነር በሰዓቱ የዊንት ተማሪ ነበር። ኤድዋርድ ቲችነር 1867 እስከ 1927 ላይ and renamed the structuralism renamed አድርጓል and deals with the structures of mental life የሜንታል ላይፍን ሪስትራክቸርድ ያደረገ ሰው ነው ማለት ነው። ምን ይላል? ቲችነር is the founders of structuralism ፋውንደሩ ነው ወይም structuralism የሚለውን ቃል ያገኘ ነው። የዚህ ጎልስ ኦፍ ስትራክቸራሊዝም ወይም ስትራክቸራሊስት was to find out the unit or elements አእምሮአችን የራሱ የሆነ ዩኒት የሆነ ኤሌመንት አለ። ስትራክቸር ማለት አንድ ነገር ለምሳሌ the structures of atom ምንለው አተም ለምሳሌ በውስጡ ምን አለ? structures of atom ስንል ምንድነው? ኤሌክትሮን አለ፣ ፕሮቶን አለ፣ እንደገና ምን አለ? ኒውትሮን አለ። እነዚህ ነገሮች አንድ ላይ ሲሆኑ ነው ምን አተም የሚለውን ነገር የሚፈጥርልን ማለት ነው። እነዚህ እንደዛ እንደማለት ነው። ማይንዳችን ራሱ የሆነ ዩኒቶች አሉት ኤሌመንትስ። ለምሳሌ ማይንድስ ኢንቱ ሴንሴሽን ኢሜጅስ ኤንድ ፊሊንግስ ምንላቸው ማይንዳችን ሴንስ የሚያደርግበት ሴንሴሽን ላይ ለምሳሌ ሴንሴሽን ላይክ እንደምንድን ነው የምንወስደው? ዲቴክሽን ነው። ነገሮችን ዲቴክት የምናደርግበት ኋላ ላይ በደንብ ሴንሴሽን የሚለውን ነገር ዩኒት 2 ላይ በደንብ እንመለከታለን። ኢሜጅ የተለያዩ ኢሜጆች አሉ። ዘን ፊሊንግ የተለያዩ ሀሳቦች አሉ። እነዚህን ነገሮችን ኖርማሊ የሚያጠነው ስለ ዩኒትስ ኦፍ ኤሌመንቶች ነው። እነዚህን ኤሌመንቶች ደግሞ ማይንድ ቱን ሴንሴሽን ኢሜጅ እና ፊሊንግ የሚለውን 3 ነገሮችን አስቀምጦልናል ማለት ነው። ከዛ ምን አለ? the best known method used by demos በዚህ ሰዓት ምን ነበር የተጠቀመው? looking inward የሚለው ነው። የቅድሞውን ነገር ኢንትሮስፔክሽን ኢንትሮስፔክሽን ሜትድ ነበር የተጠቀሙት። ኢንትሮስፔክሽን የሚባለውን ሜትድ ነው looking inward into the ስለ ንቃተ ህሊና ስለ ድብቁ ሳይሆን ስለ ኖርማል ንቃተ ህሊና ነገሮችን ለምሳሌ አእምሮአችንን 3 ዋና ክፍሎች አሉ። የመጀመሪያው ንቃተ ህሊና ምንለው ሲሆን ሁለተኛው ደግሞ በተወሰነ መካከለኛው ህሊና ንቃተ ህሊና ፍሪ ሃንድ ኮንሺየስ ምንለውን ኮንሺየስ ምንለውን ነገር ጠዋት የበለነው ወይም ትላንት የበለነውን ነገር ትላንት ያደረግነው ነገር ሰው ጋር ያዋልነውን የጠጣነውን የበለነውን ነገር የምናስታውስበት በኮንሺየሳችን ነው። በኮንሺየስ ማይንዳችን በፍሪ ወይም በሳፍ ኮንሺየስ ማይንዳችን የተወሰነ 50% የሚሆኑ ነገሮችን ትላንት ያደረግናቸው ነገሮች ከጓደኛችን ጋር ከተለያዩ ሰዎች ጋር ያደረግነው ነገሮችን የምናስታውስበት በተወሰነ መልክ ነው።
በዚህ በሃንኮንሸስ ላይ ስንመጣ እጅግ በጣም ድቡቅ የሆነ አይምሯችን ክፍል ነው፣ ሂደን የሆነ ፓርት ነው የምንለው ነገር። ለምሳሌ ለሰዎች ኖርማሊ ኤክስፕሬስ ማናደርጋቸው ነገሮች እንደማለት ነው፣ የተደበቁ ነገሮች ላይክ እንደዚህ አይነት ነገሮች ናቸው። ሰው ኢንትሮስፔክሽን ሜቶድን በመጠቀም ስለ ንቃተ ህሊናችን ሲያጠኑ ነበረው ማለት ነው። ሌላኛው እንግዲህ ፋንክሽናሊዝም የሚለውን ቃል 30 ሰከንድ ብሬክ እንወስዳለን። so the study of functions of mind they are going to study the functions of mind what is the functions of mind የሚለው ነገር ነው። they are talking about the functions of mind ነው። so the founders of this schools of thought is William James. He also one of the member of the Liebig laboratory. The first laboratory was in 1879, which was formulated by William Wundt. So this is one of the member of that laboratory. But then the functionalism is William James with 1848 up to 1910. በ1849 እስከ 1910 ድረስ ያለውን የላብራቶሪ ከላብራቶሪ መጀመሪያ ላይ የሰው ልጅ ባህሪ ፎርም ከተደረገ በኋላ እንግዲህ ከዛ በኋላ ስለ ሰው ልጅ ባህሪ ወይም ስለ ማይንዳችንን ጠቀሜታ ወይም ማይንዳችንን ምንድነው ፋንክሽን የሚያደርጉ የሚለውን ነገር እየተጠናበት ነው። he was the first American የመጀመሪያው የአሜሪካን ሳይኮሎጂስት ነበር። ማን? ዊሊያም ጄምስ ነው። and author of the first psychology textbook የመጀመሪያው የሳይኮሎጂ ቴክስት ቡክ የጻፈው ማለት ነው። unlike Wundt እንደ Wundt እና ቲችነር አይደለም and ጄምስ አይደለም። ጄምስ ፎከስድ ስለምንድን ነው የሚመለከተው? on the mind allow people to function in the real world በሪል ወርልድ በምናውቃት ዓለም ላይ ፋንክሽን አይምሯችን ለምን ነገር እንጠቀማለን? how people work ሰዎች እንዴት ይሰራሉ? ፕላይ እንዴት ይጫወታሉ? እንዴት ነው አዳፕት ማድረግ የሚችሉት ከሰራውንድ ከአካባቢያችን ጋር እንዴት ነው ምንለውን ነገር ጀነራሊ እንግዲህ አኮርዲንግ ቱ ፋንክሽናሊስት ላይ ስንመጣ ሳይኮሎጂካል ፕሮሰሶችን አሉ። ለምሳሌ አዳፕቲቭ ነው የምንለው። ለምሳሌ አዳፕቲቭ የሚለውን ነገር በተለይ ላስረዳችሁ እወዳለሁ በጣም ቀለል ባለ መንገድ። ለምሳሌ የተለያዩ ዩኒቨርሲቲ ተማሪዎች ልትኖሩ ትችላላችሁ። ሰው ለምሳሌ እኔ የራሴ ያለውበት ዩኒቨርሲቲ እንደምሳሌ ልጥቀስላችሁ። አርባ ምንጭ ዩኒቨርሲቲ ነው መማረው ማለት ነው። ሰው አርባ ምንጭ ዩኒቨርሲቲ መጀመሪያ ጊዜ በመጣበት ሰዓት ላይ ኤንቫይሮንመንቱ እንደምታውቁት በጣም ትንሽ ሆት የሆነ ነገር ነው። በጣም እጅግ ደስ የሚል ዩኒቨርሲቲ ነው። ደስ የሚል ግቢ ነው። በማህበረሰቡ በሁሉም ዘንድ የሚወደድ ግቢ ቢሆንም የአየር ሁኔታ ካለውበት ከመጣውበት አካባቢ አንፃር የአየር ሁኔታውን አዳፍት ለማድረግ በጣም ከብዶኝ ነበረ። በሰዓቱ ሞር በጣም ሴንሲቲቭ ነበርኩኝ። በጣም ሞር ሴንሲቲቭ ነው ያ ማለት በጣም ሴንሲቲቭ ነበርኩኝ። ሰው ከዛ በሂደት የመጀመሪያውን ሴሚስተር ፍሬሽማን ውጤት ላይ የተወሰነ መልክ ተጽዕኖ አመጥቷል ብዬ አስባለሁ። ስፔስ ለማንበብ በሚሄድበት ሰዓት ላይ በተወሰነ መልኩ እንቅልፌ ከሰዓት አካባቢ ይመጣል። ሙቀት ስለሆነ ማታ ብዙ ጊዜ ስለማንተኛ ሙቀቱ በጣም ስለሚያስቸግርም እብን ማታ በርድ ልብሳችንን ምናምን ምን ለብስበት ወይም ለብስበት ጠረጴዛ የለኝ ብዙ ጊዜ ማለት ነው። አውልቄ አስቀምጬ ነው የምተኛ ሙቀቱ በጣም ስለሆነ። ይህ ነገር ግን በሂደት ቀስ በቀስ 3 ወር 2 ወር ገደማ ግቢውን አዳፍት ያረኩ ስመጣ ቀስ በቀስ ምን ያረኩ መጣው ሙቀቱንም አዳፍት አረኩኝ፣ በርድ ልብስንም መልበስ ጀመርኩ። ስለዚህ መጀመሪያ ላይ እኔ በጣም ሞር ሴንሲቲቭ ነበርኩኝ ለአካባቢው። ኋላ ላይ ግን መጣው ሌስ የሆነ ሴንሲቲቭ እንትኑን መቋቋም ጀመርኩኝ ማለት ነው። ያ ማለት ነው አዳፕቴሽን ማለት ነው። ሰው እንግዲህ አይምሮአችን ያን ነገር በሳይኮሎጂ ስናገናኝ ሳይኮሎጂ ፕሮሰስስ አር አዳፕቲቭ የሳይኮሎጂ ፕሮሰሶች አዳፕት ማድረግ እንችላለን ማለት ነው። መላመድ እንችላለን። ሞር በጣም ፖዚቲቭሊ የምናሳያቸው ሴንሲቲቭ የሆነውን ነገር ሌስ ሴንሲቲቭ ማድረግ እንችላለን ማለት ነው። ቢኮዝ ኦፍ the functionalist theory then they allow humans to survive የሰው ልጆች አሁን የኔን ኤግዛምፕል በደንብ ውሰዱ and to adapt successfully to their surrounding በአካባቢያችን ላይ አዳፕት አድርገን ሰርቫይቭ ካደረገን በኋላ ውጤታማ መሆን እንችላለን ማለት ነው። so functionalist admire የማንን ቲዮሪ ነው እንግዲህ የምናገናኘው? ሰው ሃይ ስኩል ላይ you gonna to remember Darwin's theory the selection ላይ ማለት ነው the fittest is to survive ነው የሚለው. Then this theory is the natural selection based on the idea that animals keep features through the evolution that help them adapt environmenትን ተቻችሎ መኖር መቻል አለበት የሚለው ነገር ሰው በጣም ስለ አሁን እንግዲህ
ፋንክሽናል የሚለው ነገር ጋር እንዴት አገናኝ ስንል ምንድነው የተጠቀምነው? አይምሮአችን የተጠቀምነው መጀመሪያ ላይ ሞር ሴንሲቲቭ ይሆን ነበርኩ። ሙቀት ሁሉም ነገር ምናምን ሲሰማኝ ውሃ ጠጣለሁ፣ ሻወር ገባለሁ፣ ላይክ እንዲህ የሆነ በጣም ነገሮችን አካብዳለሁ ነበር። ከዛ በኋላ እየለመድኩ ሲመጣ የሞቀኝም ኖርማሊ ሰዓቴን ለመጠቀም ላይብረሪ ገባለሁ። ላይብረሪም ማታ መግባት ማልፈልግ ምክንያቱም ይሞቃል የሚለውን ነገር ቀስ በቀስ እየተውኩ ሄዳለሁ። ሰው ያ ማለት ነው ፋንክሽን how to function make things in unacceptable ወይ ከሆነ ነገር ወደ acceptable የሆነ ነገር አመጣው ማለት ነው። ስለዚህ ማይንድን ፋንክሽንን በሚመለከትበት ላይ how to work የሚለውን ነገር ሳመጣ እዚህ ጋር ፋንክሽናሊዝም የሚለው ቲዮሪ ሳፖርት አድርጎኛል በሳይኮሎጂ ኬዝ ማለት ነው። ለስ ሰው ዊሊያም ጀምስን የምንመለከትበት ላይ መተናል። ሰው በዚያውም እንግዲህ አንዳንድ ሳይንቲስቶችን ወደፊት ፊውቸር ምን መሆን እንደምትፈልጉ እንግዲህ እነዚህ ሳይንቲስቶች አብዛኞቹ ከተለያዩ ዲፓርትመንቶች ነው መጥቶ ሳይኮሎጂን እንግዲህ እጅግ ፍቅር በውስጣቸው ስለነበረ ሰው ዊሊያም ጀምስን ስንመለከት እንግዲህ ከ1842 እስከ 1910 ወይም ዊሊያም ጀምስ was 1842 and 1910 ዊሊያም ጀምስ was the son of philosopher አባቱ የፍልስፍና ሰው ነበር። ሄንሪ ጀምስ ሰር and the brothers of novelist ብራዘሩ ኖብሊስት ነበር። ሄንሪ ጀምስ during his long academic career በአካዳሚክ career ውስጥ ጀምስ was taught anatomy ፊዚዮሎጂ እነዚህ ነበር የተማራቸው ወይም በእነዚህ ነበር። then psychology and philosophy at the Harvard University ነበር የመጀመሪያውን ምሩቅ ያገኘው። and James believed strongly that ideas should be judging in terms of their practical ኮንሲኩዌንሲ ፎር ሂማን ስለ ሂማን ኮንዳክት በጣም እጅግ ለማጥናት በውስጡ ፍቅር አደረበት ማለት ነው። ደስ ይላል። በዛውም እንግዲህ ስለ ሳይንቲስቶች አንዳንድ ነገሮችን ማወቃችሁ። ሌላኛው እንግዲህ ሶስተኛ ላይ መተናል ስለ ጀስታል ሳይኮሎጂ ነው የምንመጣው። ስለ ጀስታል ሳይኮሎጂ እጅግ በጣም ደስ ይላል። ስቴዲ ኦፍ ዎል ማይንድ የምንለው ስለ አጠቃላይ ስለ ማይንዳችን ነው። ቅድም እንግዲህ ከላይ ጀምረን ከስትራክቸራሊዝም ከፋንክሽናሊዝም አሁን ደግሞ ጀስታል ሳይኮሎጂ ላይ መተናል ማለት ነው። So this school of thought was founded by Max Wertheimer የሚባል ሳይንቲስት ነው። ማክስ ወርትመር and with his colleagues ወይም ከሱ የስራ ባልደረባዮች ጋር አብሮ ነበር። the German in German in 20th century እንግዲህ በጣም በቅርቡ ማለት ነው። they argued that the mind is not made up of combination of elements አይምሮአችን የተሰራው ከኮምቢኔሽንስ ኦፍ ኤሌመንት አይደለም ብሎ ያምናሉ። the word gestalt refers to form ጥርቅም ዎል ጠቅላላ አጠቃላይ ኮንፊግሬሽን ኦር ፓተርን ኮንፊግሬሽን ማለት አንድ ላይ የተያዘ ወይም ፓተርን የአንድ ላይ ስብስብ ብሎ ያምናሉ ማለት ነው። then mind should be thought of as the results of whole pattern ስለ አይምሮአችን በምናወራበት ሰዓት ላይ ስለ ጥንጤ ወይም ስለ ሲንግል ኤሌመንት ፓተርን ሳይሆን አጠቃላይ ስለ the whole pattern ነው የምናወራው ማለት ነው። so in brief ስንመለከት ጀስታል ሳይኮሎጂ ላይ ስንመጣ ሳይኮሎጂስቶች አክናውሌጅ ሲያደርጉ ነበረው ስለ ኮንሽስነስ ስለ ንቃተ ህሊናችን they believe that the whole is greater than the sum of parts አጠቃላይ ፓርትስ ኦፍ ማይንዳችንን ከጥቂት ወይም ከሳም ፓርቶች ከሲንግል ፓርቶች ይበልጣል የሚለውን ነገር ነው የሚያስቡት። so ይሄ ማለት ደግሞ ማይንድ is greater than its part እንደማለት ነው። ለምሳሌ ፓርትስ የምንላቸው ኢሜጅ አለ፣ ሴንሴሽን አለ፣ ፊሊንግ አለ። so ማክስ ወርትመር የምንለው እንግዲህ is 1880 up to 1941 በ1880ዎቹ እስከ 1941 ዓመት ወርትመር የመጀመሪያው first proposed that the gestalt viewpoint to help explain the perceptual illusion illusion ለምሳሌ ሰማይን አይተን ምድር እንዳየን ማለት ነው። ያየነውን ነገር ሪል የሆነውን ነገር ፖልስ የሆነ ፐርሰፕሽን ስንሰማ ማለት ፐርሰፕሽን ማለት መጀመሪያ ሴንሴሽን አለ ሰው ሴንሴሽን ማለት ኢንቫይሮንመንታል ስቲሙለሶችን ዲቴክት የምናደርግበት ሰው ዲቴክት ካደረገን በኋላ ፐርሲቭ እናደርጋለን። ፐርሰፕሽን ማለት ቼንጅ ኢንቱ ሚኒንግፉል ማለት ነው። ሰው ኢሉዥን ፐርሰፕቹዋል ኢሉዥን ማለት የፖልስ የሆነ ኢሉዥን እይታ ማለት ወይም ሚኒንግ ሌስ ማለት ነው። he later promoted gestalt psychology is a way to understand not only perceptions, problem solving, thinking and social behavior but also art, logic and philosophy እነዚህ ነገሮችን ነበር ያለው። ደስ ይላል። በዛውም እንግዲህ ሳይንቲስቶችን ሰው በ30 ሰከንድ ብሬክ ከወሰድን በኋላ behaviorism የሚለውን እንመለከታለን። ኦኬ behaviorism
ዴልስ ዊዝ ኦብዘርቫብል ኤንድ ሜጀራብል ቢሄቪየርስ። እንግዲህ ቢሄቪየሪዝም የሚለው ነገር ስለሚታይና ስለሊለኩ የሚችሉ የባህሪ መገለጫዎች ያጠናል ማለት ነው። ይሄ እንግዲህ ጆን ቢ ዋትሰን የሚባል ዘ ፋውንደር ኦፍ ቢሄቪየሪዝም የሚለውን የትምህርት ይህን ያቋቋመልን የፈጠረልን አዘር ፕሮፖነንት ምንላቸው ሌሎች ሰዎች አሉ እሱ ጋር አብሮ እንደ ትሮንዲክ ምንላቸው and B Skinner ምንላቸው እነዚህ ሰዎች ጋር አብሮ he focus on the observable and measurable ስለ ሊታዩና ስለ ሊለኩ የሚችሉ ባህሪያት ላይ ነው ትኩረት ያደረገው ወይም ሂደን የሆነ ሜንታል ፕሮሰስ ላይ ትኩረት አላደረገም ማለት ነው። because we cannot define measure or located the because we cannot define measure or located the conscious ስለ ኮንሽስ ላይ ያሉ ስለ እነዛ ነገሮችን ዲፋይን ወይም ሜጀር የምናደርግበት ነገር ማድረግ አንችልም የሚለውን ነገር ማስተዋል ነው። there are three important characteristics of behaviorism አለ። የመጀመሪያው እንግዲህ conditioned response as the elements or building block of the behavior የbehavior ኤሌመንት ወይም building block ምንድነው የሚለውን ነገር። ሌላኛው ደግሞ learned rather than unlearned የተማርናቸው ነገሮች ካልተማርናቸው ነገሮች የተሻሉ እንደሆኑ ባህሪያት እንደሆኑ ፎከስ ኦን አኒማል ቢሄቪየር ስለ አኒማል ወይም ስለ እንስሳት ባህሪያት ላይ ትኩረት ያደርጋል። he believes that all behaviors are learned ሁሉም ባህሪያት ወይም ሰው ልጆች አኒማል ወይም የሰው ልጅ ያው የሰው ልጅም አኒማል ለሚባለው ባህሪያት learned ናቸው ይላል። but not inerted ባህሪ inerted አይደለም ይላል። ምንድነው learned ነው and learners are passive ነው ለርነሮቹ ፓሲቭ ናቸው and reactive ፓሲቭ ነው የምንለውን ነገር ፓሲቭ እና ሪአክቲቭ ነው የምንለውን ነገር ለምሳሌ እናንተ ራሳችሁ እንደ ፍሬሽማን ተማሪ ወሰዱና ክላስ ትመጣላችሁ ከሁለት ሰዓት እስከ 4 ሰዓት ክላስ ነበረ ከዛ ከሰዓት ደግሞ ከ8 እስከ 11 ክላስ ነበር ሰው ክላስ ትመጣላችሁ ላይክ ሌክቸሩ አለ ክላስ ውስጥ ትመጣላችሁ ቁጭ ትላላችሁ መምሩ የሚለው ነገር ትሰማላችሁ ዝም ብላችሁ ያስመሰላችሁ ኖት ምናምን ተጽፋላችሁ ታይማችሁንም ዌስት ያደረጋችሁ ኖት ተጽፋላችሁ ግን ጀስት መምሩም እንደሚል ነገር የገባችሁ አይደለም እናንተ የመምሩን ትኩረት ለመሳብ በራሳችሁ አራዳ ለመሆን የሞከራችሁ ነው እንደዚህ የምታርጉ ተማሪዎች በርግጥ አቃለ ነው ብዙ ጊዜ ያጋጥመኛልና መምሩን ታርጌት ወደ ራሳችሁ ለማድረግ ይሆን የሚሞክሩ ኖት ላይክ ምናምን ይጽፋሉ መምሩ ያወራቸው ነገሮችን ይጽፋሉ ግን ከዛ የሆነ በሆነ ሰዓት ላይ ዲስከሽን ፖይንት ምናምን ሲደርስ መምሩ ይሄን ነገር ምንድነው ምናምን ብሎ ቢጠይቅ ምንም አይነት ሪስፖንስ መስጠት አይችሉም ሰው እነዚህን ተማሪዎችን ፓሲቭሊ ነው የምንላቸው ሪአክቲቭ ነው ስንል ላይክ መምሩ በሚያስተምርበት ሰዓት ላይ ሬዲ ነው የሚቀመጥበትን ቦታ ያቃል ምን ነገሮችን መያዝ አለበት ያቃል ማስታወሻውን ሎኩን ሁሉን ነገር አዘጋጅቶ ይመጣል ካስፈለገ ፎን ሪካርድም ከሆነ ስልኩንም ሪካርድ ያደርጋል ኋላ ላይ ድምጹን ለመስማት ስለዚህ ያ ሰው ሪአክቲቭ ነው መምሩ የተለያዩ ዲስከሽን ፖይንቶችን ለተማሪዎቹ እድል በሚሰጣበት ሰዓት ላይ ያለውን ሐሳብ ሪፍሌክት ያደርጋል በተማሪዎች ፊት ምንም ሳይፈራ ማለት ነው which is we call is reactive and passive እንለውን ነገር ተለያችሁልኝ እጅግ በጣም አመሰግናለሁ ስለ ጆን ቢ ዋትሰን ስንመለከት እንግዲህ 1878 up to 1958 Watson's intense interest in the observable ባህሪያትን ነበር begin with the doctoral studies in the biology and neurology ነበር መጀመሪያ ላይ እንግዲህ ቀደም ነግሬያችኋለሁ አብዛኞቹ አልነበሩም ቀጥታ ሳይኮሎጂ ቤካም ሳይኮሎጂ ሆነ ፕሮፌሰር at Johns Hopkins University in the 1908 ላይ in advanced his theory of behaviorism የሚለውን advanced አደረገ then remained at Johns Hopkins until እስከ 1920 ድረስ when he left for the career in the advertising industry ከመውጣቱ ድረስ እዛ ነበር ማለት ሌላኛው ደግሞ ስኪነር ምንለው ነው ሰው ቢፊ ስኪነር ይሄ ደግሞ ከ1904 እስከ 1990 ድረስ ስኪነር studied in simply behaviors under carefully controlled conditions the Skinner box has been widely used to study learning simplified animal ኤክስፐሪመንቶችን እነዚህ የተለያዩ ነገሮችን ያጠና ነው ማለት ሌላኛው እንግዲህ 30 ሰከንድ ብሬክ ያስፈልገናል ብሬክ ከወሰድን በኋላ ሳይኮአናላይሲስ የሚለውን እንጀምራለን ማለት ነው so psychoanalysis
ስቴድድ ስለ ንቃተ ህሊና ስለ ድብቁ ንቃተ ህሊና ክፍል የሚያጠና የአእምሯችን ክፍል የሚያጠና ሳይኮአናላይስ ወይም ስቴዲ unconscious part of the human mind ነው። ስለ unconscious part of human mind so which is delegated by Sigmund Freud 1856 እስከ 1936 is founder of this school of thought። ስለዚህ ስኩል ወይም ትምህርት ክፍል ይህንን ፋውንድድ ያገኘልን ሰው ነው ማለት ነው። So our behavior is largely influenced by our unconscious wishes። አእምሯችን ወይም ባህሪያችን በከፍተኛ በሆነ ጫና የሚደርሰው በድብቁ ንቃተ ህሊናችን የምናስባቸው ነገሮች አሉ። ለምሳሌ ኤግዛምፕል ልውሰድ። እዚህ ጋር በጣም ደስ የሚል ኤግዛምፕሎችን ለምሳሌ እዚህ ጋር ሁለት this is a የሚባል ሰው አለ። this is y የሚባል b የሚባል ሰው አለ። ሶ ሚስተር ኤ ለሚስተር ዋይ ሚስተር ኤ እና ሚስተር ቢ አንድ ክላስ ውስጥ የተማሩ ነው። ሶ ሚስተር ኤ ለሚስተር ቢ ምን ይላል? ከነገ ወዲያ መኪና ሊገዛ ነው ብሎ ይነግረዋል። ከዛ ሚስተር ቢ በጣም ይገረማል፣ ወይ ይስቃል ወይ ምን ይላል፣ ባኪ አንተ አሁን ይልና ካለ በኋላ በቃ አንተ አማኑኤል መሄድ አለብኝ፣ ካልሆነማ አንተ በቃ ይሄ ከላይ የሆነ ነገር የለቀቀ ነገር አለ፣ በቃ አንተ ነቅላል ይላል። ወይም ሚስተር ኤ ወይም ሚስተር ቢ ደግሞ ለሚስተር ኤ ምን ይላል? ባክ እኔ አሁን ክላስ በእግር መምጣት ስለደበረኝ ባኪ ሞተር ልገዛ ነው፣ አንድ አሪፍ ሞተር ከነገ ወዲያ እገዛለሁ። እዛ የሚስቅበትና እንዴ አንተ ተማሪ እዛ አብረን የተማርን ነው ምን አገር ዘርፋል እንደ ምናምን ወይ ነቅላል ምናምን ሌላ ነው በቃ ይሄ ማለት ነው። ስለዚህ አሁን የሆነ እንድታስቡበት ነው። our behavior is largely influenced by unconscious በሆነ ውሻችንን ብዙ ጊዜ የምናስባቸው እነዚህ ታውትስ ዲዛይራችን ስፔሻሊ ለምሳሌ ሴክስ ኤንድ አግሪጌሽን የምንለው ስለ ሴክስ ኤንድ አግሪጌሽን የምንመለከትበት ሰዓት ላይ እንግዲህ በጣም ብዙ ዲቴል ባልገባበት በተወሰነ መልክ ልንገራችሁ። ይሄ ነገር በንቃተ ህሊናችን ወይም በሳይኮሎጂ ዘርፍ የምናስባቸው ብዙ ነገሮች አሉ። ለምሳሌ ሴት ልጅ በሳይኮሎጂ ዘርፍ ስንመለከት እናቷን ትጠላታለች፣ አባቷን ትወዳለች። ሴት ልጅ ማለት ነው በሳይኮሎጂ በባዮሎጂካል አይደለም። ምክንያቱም ለምንድን ነው? ለሴክሹዋል ሳቲስፋክሽን ነው፣ ሴክሹዋል አግሪጌሽን። አሊያም ወንድም እንደዚሁ ማለት ነው። ወንድም እንደዚሁ አባቲውን ይጠላል፣ እናቲውን ደግሞ በጣም ይወዳል። ይሄ ሳይኮሎጂካሊ ስንመለከት፣ ባዮሎጂካሊ በጣም ዲፈረንስ ሊሆን ይችላል። እናንተ ይበን ሁለቱንም ላትለዩ ትችላላችሁ። አንድ ሰውን ሊወድ እናቱን ብቻ በደንብ ሊወድ ይችላል፣ አባቱን በደንብ የሚወድ ይችላል። ግን ኖርማሊ በሳይኮሎጂካሊ ስንመለከት ስለዚህ አንድ ታሪክ ልንገራችሁ። በድሮ ጊዜ በግሪክ ሀገር እንግዲህ ግሪክ በጣም ብዙ በዚህ ዓለም ላይ የምንጠቀማቸው የተለያዩ ነገሮች የተፈጠረው በግሪክ ነው። ያው ገናና ከሆነች ሀገር ነች እና ድሮ አንድ ህፃን በሚወለድበት ሰዓት ላይ ቼክ ይደረጋል እና ህፃኑ ለማህበረሰቡ ምን ያህል ይጠቅማል የሚለውን ነገር ካስተዋሉ በኋላ ቼክ የሚያደርጋቸው ነገሮች ይሄ ህፃን እድሉ ይመለከታል። ቼክ በሚደረግበት ሰዓት አሪፍ የሆነ እድል ድሪም ካለው ይሄ ህፃንን ያሳድጉታል። ግን በጣም መጥፎ የሆነ ድሪም ካለው ወይም መጥፎ የሆነ ወደፊት ባክግራውንድ የሚኖረው ከሆነ ህፃን ይገደላል። ሰው በአንድ ወቅት እንደዚህ አንድ ባልና ሚስት ልጅ ነበራቸው እና ልጃቸው ከተወለደ በኋላ እንደዚህ ቼክ ይደረጋል ከማደጉ በፊት። ሰው ቼክ ለማድረግ በሚወስድበት ሰዓት ልጁ ባክግራውንድ በጣም መጥፎ ነው ምናምን የሚል ነገር ተነገራቸው። ሰው እንግዲህ ልጁ የግድ መጣል አለበት። ሰው ከዛ በኋላ በሰራተኞች አማካኝነት ልጁ እንዲገደል ነው የተባለው። ሰው እንዲገደል ተወሰነ። ሰው ህፃኑ እድሉ መጥፎ ከሆነ ይገደላል። ሰው እነሱ ያንን ጨቅላ ህፃን ካለመግደል ብሎ አገር ውስጥም ላለመጣል ብሎ አገር ውስጥም ከጣሉ እንግዲህ ያው ዞሮ ሀገሪቷን አለች የምትጎዳው በዛ እድል። ሰው ከሀገር ውጭ አውጥቶ ጣሉ። ሰው ከሀገር ውጭ ከጣሉ በኋላ ህፃኑ አንድ እርሻ ማሳ ውስጥ ከተጣለ በኋላ ህፃኑ አደገ ምናምን እርሻ ማሳ ውስጥ ነገሩን አዛባ። እርሻ ማሳ ውስጥ ከተጣለ በኋላ
ህፃኑ እዛ እርሻ ማሳ ውስጥ እዛ ሀገር ያሉ ሰዎች ከእርሻ ማሳ ያንን ህፃን ሲያለቅስ ሰሙና አገኙት። ሰው ይዞት ሄዱ፣ አሳደጉት። ምን አሉ ካሉት በኋላ ሰው ከዛ በኋላ ካደገ በኋላ ህፃኑ 12 አመት ምናምን ሲሞላ ምናምን በቃ ብዙ ጊዜ ሰው ጋር መጣላት፣ ነጭናጫ እንዳ በጣም ኃይለኛ ተደባዳቢ ምናምን ሆነ። ሶ በአንድ ወቅት እንግዲህ የአባትዮ የንጉስ ቤተሰብ ነበረ እና የአባትዮ ቤተሰብ አባትዮ ጋር እንዲህ እሱ ያለበት ሀገር አባትዮ ጋር ጦር ይገጥማል። አባትዮ ጋር እሱ ጦር በሚገጥምበት ሰዓት ላይ አባትዮ ንጉስ ነው። ከዛ ምን ተፈጠረ ማለት ነው? የአባትዮ ንጉስ እንግዲህ ከፊት ለፊት ሆኖ ነው የሚያዋጋው ሰው። ያ ደግሞ ሌላ እዛ ተጥሎ ለተገኘበት ሀገር ነው ሲዋጋ ነበር ሰው። አባትዮ ከፊት ለፊት ነበርና አባትዮን ገደለው ማለት ነው። ሰው አባቱ እንደሆነ አያውቅም። እሱ ኦልሬዲ ተጥሎ የተገኘ ሰው ነው። ከዛ ንጉስ ደግሞ ንጉስን ከገደለ በኋላ ማን ነው እንግዲህ ንጉስ ነው የምትሆነው፣ የንጉስ ቦታ ላይ መጥተ ነው ወራሽ የምትሆነው። ከዛ መጣና ይሄ ልጅ መጣና ንጉስ ሆነ። ንጉስ ከሆነ በኋላ ንጉሱን ከገደለ በኋላ መጥቶ ዙፋኑን ሁሉን ነገር ወረሰ። የዛ አባትዮ የሞተበት ሀገር መጥቶ ንጉስ ሆነ። ከዛ እሱ ንጉስ ከሆነ በኋላ መጥቶ ሲገባ ምንድነው የአባትዮ ምስት ናት ቤት ውስጥ ያለችው። የአባትዮ ምስት እንደሆነች አያውቅም፣ እናቱ እንደሆነች አያውቅም ሰው። እሱ ከዛ በኋላ ንጉስ ሆነ ገባ፣ እናቱ ጋር ኖረ፣ ተኛ፣ ልጅ ወለደ። እናቱ 2 ልጅ ከወለደ በኋላ ይሄንን ምስጢር ሰማ። ይሄንን ምስጢር ከሰማ በኋላ ከእናቱ 2 ልጅ እንደወለደ በኋላ ከሰማ በኋላ ምን ተፈጠረ? የራሱን 2 አይን በማጥፋት ራሱን አጠፋ ማለት ሶ ሳይኮሎጂካሊ ምን ለማለት ፈልጌ ነው? ወይም ይሄን ማለት ካነበብኩ ነገር አንጻር የነገርኳችሁ ነው። ይሄን በመሀሉም ያ ብሬክ ስለሆነ እንዳይደብራችሁ በሚለው ነገር ነውና ሰው ሳይኮሎጂካሊ ስንመለከት ወንዶች አባታቸውን ይጣላሉ፣ እናታቸውን ይወዳሉ። አባታቸውን በሰዓቱ በሳይኮሎጂካሊ የራሳቸውን ጀኒታሊ ኦርጋናቸውን ይቆርጣሉ በሚል ነገር። ምክንያቱም the ሂሮ የምንለው ነገር አለ። አባት የቤቱ በጣም ታላቅ ሰው ስለሆነ ከሱ ስለሚበልጥ በጉልበት ስለሚበልጥ ጀብደኛ የሚባለው ነገር ስላለ አባት የዛን ልጅ ሪፕሮዳክቲቭ ኦርጋን ይቆርጣል በሚል ሴት ልጅም እንደዚሁ አባቷን ነው የምትወደው ሰው። ቅድም ባልኳችሁ ነገር ማለት ነው በሳይኮሎጂካሊ ይሄን ግር ብላችሁ ሊል ይችላል ሰው። እንደ በብዙ ምሳሌ መንገድ ይቻላልና በዛ ተረዱ ማለት ነው። ስለ ሴክስ ኤንድ አግሪጌሽን ምንም በቃ የግቢ ተማሪዎች ናቸው ይሄንን የምትሰሙ ሰው። እናንተ በጣም ብዙ ነገሮችን ቻሌንጆችን አልፋችሁ ነው ወደዚህ የመጣችሁ ሰው። ለምሳሌ ሴክሹዋል አግሪጌሽን ላይ በጣም ሲሪየስሊ የሆነ ነገር ነው ሰው። ሴክሹዋል ኢቭን አንድ ሰዎች ሴክሹዋል ኢንተረስትድ ሆነው ሴክስ ለማድረግ ቢፈልጉ ሌላ ምሳሌ አንድ ጓደኛ ወይም ጓደኛሽ መታ ከዛ ነገር ላይ ቢያስጥል እንዴት ነው ከዛ ያን ሰው የምታዩበት መንገድ ሰው በጣም ሳይኮሎጂካሊ ሴንሲቲቭ የሆነ ነገር ነው ሴክሹዋል አግሪጌሽን ሰው። ይሄ እውነት የሆነ ነገር ነው ማውራት ያለብን ነገር እንጂ ሌላ ነገር ብላችሁ እንዳታስቡ። ሰው እንግዲህ ኦል ታውትስ ለምሳሌ ምን ኢሞሽንስ አር ዲተርማይንድ ይደረጋል ማለት ነው። እንግዲህ በዚህ የተለያዩ ኢሞሽኖች ቆየን ላጥፋ። ኢሞሽኖች ኦል ታውትስ አክሽንስ ኤንድ ኢሞሽንስ አር ዲተርማይንድ ይደረጋሉ። ለምሳሌ እንደ ፊዚሻን ሲግሞንድ ፍሮይድ ቤካምስ ኮንቪንስድ ዛት ሳም ኦፍ ዘ ፊዚካል ኢልነሶችን በዚህ አማካኝነት መመልከት እንችላለን። ሶ ሂ ቢሊቭድ ዛት ኮምፕሌክቶች በጥንት በነበሩ ኮምፕሌክቶች ኢሞሽኖች ስሜታችን ትራውማ የምንላቸው ዛት had occurred in early childhood can be too threatening to be the recommended or consciously or concisely እነዚህ ነገሮቹ ትሪተን ሊሆኑ ይችላሉ። therefore they become hidden or unconscious and then will remain to affect ኋላ ላይ ያለውን ነገር ይጎዱናል ማለት ነው። አሁን እንግዲህ ልጁ ኋላ ላይ ራሱን ጎዳ ያ እንደማለት ነው። so Freud argued that conscious awareness is the tip of the mental iceberg እንደ ከላይ እንደ አይስበርግ ነው ብሎ ያስባል ማለት ነው። so the unconscious which is subject matter ነው of psychoanalysis contain hidden የሆነ ውሾችን ፋሽን ገልቲ ሰክሬት unspeakable የሆነ ነገሮችን yearning and complex behavior desire የተለያዩ የሆነ ምንናቸው ለምሳሌ ብዙ ነገሮችን even አንዳንድ ጊዜ ከቦይፍሬንዳችሁ ወይም ከገርል ፍሬንዳችሁ ጋር
ኢቭን ኪስ ተደራርጋችሁ ከሆነ ይህን ነገር ብዙ ጊዜ አትነግሩትም፣ ሰክሪት ታደርጉታላችሁ። ይሄ ንቃተ ህሊናችን ውስጥ የምናስቀምጣቸው ነገሮች ናቸው። እነዚህም በጣም እንደ ሰክሪት የሆነ ነገሮች ልነግራቸው ማንችላቸው ነገሮች። we are not aware of our unconscious urges and thoughts and they make themselves now in dreams like sleep of tongue ምንላቸው ነገሮች ልናወራቸው ወይም ልንገልጻቸው ማንችል apparent accident and even joke ሊሆን ይችላል። so he used clinical case studies hypothesis and dream analysis as method የምንላቸው እነዚህን ተጠቅሞ ነበር ያጠናው ማለት። so ሲግማንድ ፍሮይድ ይሄን ነበር። ስለዚህ የተወሰነ ነገር 30 ሰከንድ ውስጥ ማንበብ ትችላላችሁ። ይሄን ፓውዝ አድርጋችሁ አሁን እንግዲህ ስለ ሞደርን ስኩልስ ኦፍ ሳይኮሎጂ የምንመለከትበት ሰዓት ላይ ነው። በጣም ወሳኝ የሆነ ነገር ሰው የመጀመሪያው እንግዲህ ሳይኮ ዳይናሚክ ፐርስፔክቲቭ ላይ ነው። ይሄ ምን ይላል? has its origin in ፍሮይድስ ቲዮሪ ነው። ከፍሮይድ ቲዮሪ ነው የተነሳው። ሳይኮ አናላይሲስ ከሚለው ፎከስ ኦን ዘ አንኮንሺየስ ዳይናሚክ የሆነ ሳች ለምሳሌ የኢነር ፎርስ ውስጣችሁን ስላሉ ኮምፕሌክቶች and ኢንስቲንክቹዋል ኢነርጂ ምንላቸውናል the role of the childhood experienceአችን and adulthood in shaping and adult personalityአችን እንዴት ሼፕ እንደሚያደርግ the role of interpersonal conflictአችን determining human behaviorአችን determine እንዴት ያደርጋል የሚለው ነው። ሌላኛው ደግሞ behavioral perspective ነው ስንመጣ the roles of learning experiences play in shaping behavior learning የሆነ ኤክስፒሪየንሶችን ሼፕ ባህሪያችንን ሼፕ እንድናደርግ ይጠቅማሉ ማለት። ለምሳሌ environment በጣም ግሬት የሆነ ሮል አለ። ሪዋርድስ እና ፓኒሽመንት ምንላቸው ነገሮች it's also black box ምንለው ነገር ማለት ነው። ለምሳሌ ስቲሙለስ አለ፣ ከዛ ከስቲሙለስ ሪስፖንስ አለ። ቅድም ያልኩትን ነገር ምን ነገሮችን ሪስፖንስ ምን ነገር እንደሚያስፈልግ ለዛ አካባቢ የሚለውን ነገር። ሌላኛው ደግሞ ሂማኒስቲክ የሆነ ፐርስፔክቲቭ አለ። ሰው ሂማኒስቲክ ፐርስፔክቲቭ ላይ ስንመጣ ሂማን ቢሄቪየር is not determined either by ይሄ የሰው ልጅ ባህሪ በአንኮንሺየስ ኦር ዳይናሚክ ኦር ዘ ኢንቫይሮንመንት ዲተርማይን ልናደርገው አንችልም። ፎከስድ ኦን ሂማን ቫሊዩስ እና ስለዚህ ልጅ ቫሊዩ ኤንድ ሳብጀክቲቭ ኤክስፒሪየንሶች ላይ ፎከስድ በማድረግ it believes the greater importance on the individual free will ነው። የራሳችን የሆነ ነፃ ፍቃዳችን በመጠቀም እንዴት ነው ለምሳሌ አንድ ሰው ዝም ብሎ ስለ አንድ ነገር ምንም ኢቭን ብዙ ጊዜ ሐኪም ያልሆነ ሰው ስለ በሽታ ብዙ ነገር ትሪት ለማድረግ ቢያወራችሁ አትሰሙማ። ሐኪም መሆን አለበት። አሊያም ስለ ሩጫ ኃይለ መጥቶል ስለ ሩጫ ቢነግራችሁ ነው የሚሻላችሁ ወይስ እናንተ ዝም ብሎ የሆነ ሰው ከመንገድ ላይ አግኝታችሁ ስለ ሩጫ ቢነግራችሁ ነው? ኃይሌ ቢነግራችሁ በደንብ አድርጋችሁ ነው የምትሰሙት። ስለዚህ ይሄ ነገር ምንድነው? ሰልፍ አክቹዋላይዜሽን የሚባል ፍሪ ዊል ኢንዲቪጁዋል ፍሪ ዊል ራሳችን ነፃ ፍቃድ ይሆናል። ያንን ጎል ኦፍ ሂማኒስቲክ ሳይኮሎጂ ዋዝ ሄልፕድ ፒፕል ቱ ኤክስፕሬስ themselves creatively ያለ የፈለጋቸው ውስጥ ያላቸውን እምቅ ነገራቸውን ክሬቲቭሊ መግለጽ መፍጠር የሚችልበት achieve their fully potentialአቸውን እምቅ የሆነ ኃይላቸውን በመጠቀም ሰልፍ አክቹዋላይዜሽን ምንላቸው። ለምሳሌ ስፔሻሊ ሁለት ሮጀር እና አብርሃም መስሎ የምንላቸው ሰዎች አሉ። ሰው ቅድም እንዳልኳችሁ ኃይሌ ስለ ሩጫ ቢነግራችሁ ነው የምትሰሙት። ሌላ ወይም እኔ ስለ ሩጫ ብሰሙ ልትሰሙኝ አትችሉም። ወይም ስለ እግር ኳስ የምታስቡ ከሆነ አንድ ኮች ወይም ስለ ሜሲ ቢነግራችሁ ይሻላል ወይስ ዝም ብሎ አንድ ኢትዮጵያዊ ኳስ ተጫዋች ቢነግራችሁ የቱን ነው የምታምኑት? የሜሲን ነው የምታምኑት። ሰው ምን ይላል እዚህ ጋር? helping people to express themselves and creatively achieve and they use fully የሆነ ፖቴንሻላቸውን በመጠቀም ማለት ነው። ስለዚህ እነዚህን ስለ አብርሃም መስሎና ስለ ሮጀርስ ሁለቱን ነገሮችን በደንብ ማጥናት ማሰብ ወይም ዩኒት 2 ላይ ዩኒት 5 ላይ ምናምን እናገኛቸውን። ሌላ ደግሞ ኮግኒቲቭ ፐርስፔክቲቭ ላይ ነው። ስለ ኮግኒቲቭ ፐርስፔክቲቭ ላይ ይሄ ኢትስ ኮንሰርን አባውት ሜንታል ፕሮሰስ ወይም ስለ ኮባርት የሆነስ how people's reason ሰዎች እንዴት ነው ምክንያታዊ የሚሆኑት እንዴት ላይ ያስተውሳሉ። ስለ አጠቃላይ ስለ ሜንታል ፕሮሰስ ነው። አንደርስታንድ ላንጉጅን እንዴት ያደርጋሉ፣ ችግሮችን ሶልቭ ፕሮብሌም ሃው ሶልቭ ፕሮብሌምስ ኤክስፕሌን ኤክስፒሪየንስ ኤንድ ፍሮም ዘ ቢሊፍስ so it shows people's thoughts የሰዎችን ታውት and explanation affect their actions and feeling and choiceአቸውን ያን ነገር የሚነግራን ማለት ነው። so biological perspective ላይ ስንመጣ እንግዲህ biological perspective ላይ ስንመጣ it focused on studying how bodily events or functions of the body affects the behavior
ቦዲ እንዴት ነው ፋንክሽን ቢሄቨርን አፌክት የሚያደርገው የሚለውን ነገር ኦር ቢሄቨር ፊሊንግ ኤንድ ታውትስ የምንላቸው ነገሮች ኢት ሆልድስ ዛት ዘ ብሬን ኤንድ ቫሪየስ ብሬን ኬሚካሎች ጋር የምናገናኝበት አፌክት ሳይኮሎጂካል ፕሮሰሶችን እንዴት ይጎዳል? ለምሳሌ ሳቻስ ለምሳሌ ለርኒንግ ፐርፎርማንሳችን የፐርሰፕሽናችን ኦፍ ሪያሊቲ የምንላቸው ኤክስፒሪየንስ ኦፍ ኢሞሽን የምንላቸው ነገሮችን ባዮሎጂ አፌክትስ ቢሄቨር ባዮሎጂ ቢሄቨርን አፌክት ያደርጋል። ቢሄቨር ተርን ኢን አፌክቲንግ ባዮሎጂ የሚለውን ነገር ማስታወስ መቻል አለብን። ሌላኛው ደግሞ እንግዲህ ሶሾ ካልቸራል ፐርስፔክቲቭ ላይ ስንመጣ ሶ ኢት ፎከስድ ኦን ሶሻል ኤንድ ካልቸራል ፋክተርስ ምንላል ዛት አፌክት የሂማን ቢሄቨርን እንዴት አፌክት ያደርጋል። ለምሳሌ ፎር ኢንስታንስ ሶሻል ሳይኮሎጂስትስ ኤግዛማይን ሃው ግሩፕ ሜምበርሺፕ አፌክት አቲቲዩድስ ኦፍ ቢሄቨር እንዴት ሊጎዳ የሚችለውን ወይም ተጽዕኖ ያደርሳል የሚለውን ነገር ያጠናሉ። ካልቸር ሳይኮሎጂስትስ ኦልሶ ኤግዛማይን ሃው ካልቸርስ ሩልስ ኤንድ ቫሊዩስ የምንለውን ነገር ኢት ኦልሶ ሆልድ ሂውማን አር ቦዝ ፕሮዳክትስ ኦፍ ካልቸር ኤንድ ቢሄቨር የሚለውን ነገር ያጠናል ማለት ነው። ሌላኛው ደግሞ ብራንችስ ኦፍ ሳብፊልድስ ኦፍ ሳይኮሎጂ የምንለውን ነገር የምንመለከት ይሆናል ማለት ነው። ዴቨሎፕመንታል ሳይኮሎጂ አለ። ኢት ስቴድስ ዘ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅስ አክሮስ ዘ ላይፍ ስፓናችን ላይ የተለያዩ ለውጦች እንዲኖሩ ያደርጋል ማለት ነው። ለምሳሌ ኢት አቴምፕት ቱ ኤግዛማይን ዘ ሜጀር ዴቨሎፕመንታል ሚልስቶን ዛት ኦከር አት ዲፍረንስ ስቴጅ ላይ እንመለከታቸዋለን። ለምሳሌ ፐርሰናሊ ሳይኮሎጂ ላይ ስንመለከት ፎከስድ ኦን ሪላቲቭ ኢንዱሪንግ የአንድ ሰው የራስን ባህሪ ትሬት ካራክተሪስቲክ ኦፍ ኢንዲቪዥዋል ለምሳሌ ስቴዲ ቶፒክስ ሰቻስ ለምሳሌ ሰልፍ ኮንሰፕት የምንለውን ነገር ራስን ማወቅ ስለ ራስ ሰልፍ አግሪጌሽን ሞራሊ ዴቨሎፕ ማድረግ። ሶሻል ሳይኮሎጂ ምንድነው? ዴልስ ዊዝ ፒፕል ከሰዎች ጋር ያለን ኢንተራክሽን ምንድን ነው የሚለውን ሪሌሽንሺፕ ስንፈጥር ሶሻል ፐርሰፕሽናችንና አቲቲዩዳችን ምን ይመስላል የሚለውን ነገር። ክሮስ ካልቸራል ሳይኮሎጂ ላይ ስንመጣ ኤግዛማይን ዘ ሮልስ ኦፍ ካልቸር ኢን አንደርስታንዲንግ ሮልስ ኦፍ ካልቸር አንደርስታንዲንግ ዘ ቢሄቪየር ኤንድ ታውትስ ኦፍ ኢሞሽን እንዴት መረዳት እንደሚችል። ሶ ኢንዱስትሪያል ሳይኮሎጂ ላይ ስንመጣ አፕላይ ሳይኮሎጂካሊ ፕሪንሲፕሎችን ኢንዱስትሪያችን ላይ አፕላይ አድርገን ኦርጋናይዜሽን ቱ ኢንክሪዝ ፕሮዳክቲቭ ኦፍ ኦርጋናይዜሽን እንዴት መሆን እንዳለበት። ፖርሰኒክ ሳይኮሎጂ ስንል አፕላይ ሳይኮሎጂካል የሆነ ፕሪንሲፕሎችን ቱ ኢምፕሩቭ ሌጋል ሲስተሞችን ለምሳሌ ፖሊሲ፣ ቴስቲሞኒ እነዚህ የተለያዩ ነገሮችን አፕላይ በማድረግ። ሄልዝ ሳይኮሎጂ ላይ ስንመጣ አፕላይ ሳይኮሎጂካል ፕሪንሲፕሎችን ቱ ፕሪቬንሽን ትሪትመንትስ ኦፍ የተለያዩ ኢልነሶችን ዲዚሶችን ትሪት ማድረግ እንችላለን። ኤዱኬሽናል ሳይኮሎጂ ላይ ስንመለከት አፕሊኬሽንስ ኦፍ ሳይኮሎጂካል ፕሪንሲፕልስ ኤንድ ቲዮሪስ ኢምፕሩቪንግ ኤዱኬሽናል ፕሮሰሶችን። ክሊኒካል ሳይኮሎጂ ለምሳሌ ፕሪቬንሽን፣ ዲያግኖሲስ፣ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደሮችን ትሪት ያደርጋል። ካውንስሊንግ ኢትስ ኤ ፊልድ ሃቪንግ ዘ ሳምዋን ኮንሰርን ዊዝ ክሊኒካል ሳይኮሎጂ ያለ ሰው በት ሄልፕስ ዘ ኢንዲቪጁዋል ዊዝ ሌዘር ሴቨር የሆኑ ፕሮብሌሞችን ማከም ይችላል። ሰው እንግዲህ ወደ መጨረሻ የመጣን ነው። ሰው እነዚህ ሁሉ ነገሮችን ካወራን ሪሰርች ሜቶዶች በሳይኮሎጂ ውስጥ ያስፈልጋሉ። ሶ ሪሰርቾች ያስፈልጋሉ የሚለውን ነገር ማሰብ መቻል አለበት። ሰው ዲፊኒሽናል ተርሞችን ስንመለከት እንግዲህ የመጀመሪያው ሪሰርች ስንሰራ ምን ሳይንቲፊክ የሆነ ሜቶዶች ያስፈልጋሉ። ሳይንቲፊክ ሜቶድ ወይም ሳይንቲፊክ ሜቶድ ማለት የፕሮሰስ ኦፍ ቴስቲንግ አይዲያዎችን ያሰብናቸው ነገሮችን የምናጠና ምን ተገብርበት ስሩ ሲስተማቲክ ኦብዘርቬሽን ኤክስፐሪመንቴሽን ኤንድ ስታቲስቲካል አናላይሲስ የምንላቸው በእነዚህ ሰው ፕሮሰስ ኦፍ ቴስቲንግ አይዲያስ ስሩ ሲስተማቲክ ኦብዘርቬሽን ኤክስፐሪመንቴሽን ኤንድ statistical analysis. So theory is an integrated set of principle. Theory ኋላ ላይ ኤክስፐሪመንቱን ካደረግን በኋላ የምንደመድመው እንጽፈው ነው principle about observed facts ያየነውን እውነታ that is intended to be described and explain some aspects of experience የምንለው ነገር። So hypothesis እንግዲህ መላመት ነው ማለት ነው። ሁለት hypothesis ያስፈልጋሉ። ይሄን ታውቃላችሁ። ሃይ ስኩል ላይ ከ9ኛ ክፍል ጀምራችሁ ትማሩታላችሁ ይሄን hypothesis tentative preposition ነው about the relationship between two or more variables ስለ ሁለት የሆኑ ቫሪያብሎች ምናጠ ለምሳሌ males have higher self confidence in making decision in than women ወንዶቹ ከሴቶች ይልቅ ውሳኔ በሚወስኑበት ሰዓት ላይ በራስ መተማመን አላቸው የሚል ሃይፖቴሲስ ብታስቀምጡ። so major types of research methods ምንላቸው እንግዲህ ዲስክሪፕቲቭ ሪሰርች የምንለው ዲስክሪፕቲቭ ሪሰርች ሜቶድ ላይ በዚህ ሰዓት ላይ
ሪሰርቸር ሲምፕሊ የተለያዩ ነገሮችን የሚመዘገብበት ሪከርድ የሚያል ለምሳሌ ዋት ኦር ሺ ሃዝ ሲስተማቲካሊ ያየችውን የሰማችውን ነገር መጻፍ ነው። እነዚህ ደግሞ በሶስት ይጠቀሳሉ። ናቹራሊ ኦብዘርቬሽን አለ፣ ኬዝ ስቴዲ አለ፣ ሰርቬይ የምንለው አለ። ዲስክሪፕቲቭ ሪሰርች የራሱ የሆነ ራሱን በሶስት ይከፍላል። ናቹራል፣ ኬዝ ስቴዲስ ኤንድ ሰርቬይ የምንለው አለ። ሶ ናቹራሊስቲክ ኦብዘርቬሽን የምንለው እንግዲህ ናቹራሊስቲክ ኦብዘርቬሽን ማለት ኦብዘርቪንግ ዜር ናቹራል ኤንቫይሮንመንት ላይ በምንመለከትበት ሳት ላይ ኦብዘርቭስ ኢፌክትስ ለምሳሌ የአኒማል ኦር ፒፕል ሁ ናውዝ ዜ አር ቢንግ ዋችድ ሜይ ቢ ቤቭ ላይክ አርቲፊሻሊ። ሌላው ደግሞ ኦብዘርቨር ባያስ በሚመለከትበት ሳት ላይ ሪሰርቸሩ ሜይ ኖት ኦብዘርቭ ሲስተማቲካል በሆነ መንገድ ሂ ኦር ሺ ሜይ ኦብዘርቭ ቤቨርስ ሂ ኦር ሺ ዋንትስ ቱ ኦብዘርቭ ኤንድ ኢግኖር ሌሎችን ቢያደርግ የተለያዩ ተጽዕኖች ይመጣሉ። ሌላኛው ደግሞ ኬዝ ስቴዲ ነው። ኢትስ ቴክኒክ ኢን ዊች ኢንዲቪጁዋል ኢዝ ስቴዲድ አንድ ሰውን ስለ አንድ ሰው አጠቃላይ ነገር በመናገር ኢትስ ግሬት ፕሮቫይድስ ግሬት አማውንት ኦፍ ዳታ አባውት ኤ ሲንግል ኬዝ ኦር አንድ ኢንዲቪጁዋል ስለ ሪሰርችስ ፋይንዲንግ ኢን ዋን ኬዝ ካነት ቢ ነሰሰሪሊ አፕላይ ፎር ጀነራል የሆነ ስለ አንድ ሰው ያጠናውን ነገር ጀነራል የሆነ ነገር ላይ አፕላይ ማድረግ የለብንም። ሰርቬይ የምንለው ነገር ኮሌክቲንግ ዳታ ፍሮም ቬሪ ላርጅ ግሩፕ ነው። በጣም ብዙ ከሆነ ግሩፕ ሰዎች የወሰድነው ሳምፕል ኢትስ ዩዝፉል ቱ ጌት ኢንፎርሜሽን ኦን ፕራይቬት ኦር ኮቨርት ፔፐርስ ኤንድ ኢትስ አድሬስ ሃንድሬድስ ኦፍ ፒፕል ዊዝን ዘ ሴም ኩዌሽን አት ራንደም የሆኑ የተለያዩ መጠየቆችን እንጠይቃለን። ዘ ሴም ታይም ማለት ነው። የሚመለሰውን ለምሳሌ ብዙ አይነት ጥያቄዎችን መጠየቅ ነው። ለምሳሌ የዚህ ዲስአድቫንቴጁን ስንመለከት ዛት ኒድድ ካርፉሊ ሴሌክሽንስ ኦፍ ሪፕሬዘንታቲቭ ሳምፕል ኦፍ አክቹዋል ለምሳሌ ስለ ፖፑሌሽን ሊሆን ይችላል። ኮሪሌሽን ላይ ስንመጣ እንግዲህ ኮሪሌሽን ዘ ሪሌሽን ቢትዊን ቱ ኦር ሞር ቫሪያብልስ በሁለት ቫሪያብሎች መካከል ለምሳሌ ቫሪያብልስ አር ኤኒቲንግ ዛት ካን ቢ ቼንጅ ኦር ቫሪ የሚያደርግ ነገር ነው። ፎር ኤግዛምፕል ዘ ሪሰርቸር ሜይት ቢ ኢንተረስትድ ቱ ናው ዌዘር ኦር ናት ሲጋሬት ስሞኪንግ ኢዝ የሲጋራ ማጨስ ከላይፍ ኤክስፔክታንሳችን ጋር ይገናኛል ወይስ አይገናኝም የሚለውን ነገር ያለውን ነገር ለማወቅ በሚፈልግበት ሳለ ኢት ዳዝንት ፕሮቭን ካውሽን which means doesn't show cause and effect relationship ስለ cause እና relationship አያጠናም ማለት ነው። ወይም እዚህ ጋር ነው እንግዲህ ስለ ኬዝ እና ኢፌክት የሚያጠናው ማለት ነው። ሪሰርች ኤክስፐሪሜንታል ሪሰርች ላይ ስንመጣ the study of case and effect relationship between experiments which is the last part ነው እንግዲህ በዚህኛው ማለት ነው። experiment consisting of at least one independent variable እና one dependent variable አለ። ይሄን ወደ ውስጥ ከመግባታችን በፊት በደንብ ላስረዳችሁ። ዲፔንደንት ቫሪያብል የምንለው ነገር ምንድነው? ኢንዲፔንደንት ቫሪያብል የምንለው ነገር ለምሳሌ ሁለት በቆሎ ማሳዎች ነበሯቸው። አንዱ በቆሎ ማሳ በመዳበሪያ ተዘራ፣ አንደኛው በቆሎ ያለ መዳበሪያ ተዘራ። ስለዚህ በበቆሎ የተዘራው በመዳበሪያ የተዘራው በቆሎ ምንድነው? ዲፔንድ ሆኗል የሆነ ነገር ላይ ጥገኛ ነበር። ጥገኛ ያልሆነው ምንድነው? ኢንዲፔንደንት ማለት ነው። ያንን ዲፔንደንት የሆነውን ነገር ላይ ለውጥ ሲኖር ምናየው ከምን አንፃር ነው? ለምንም ነገር ሳንጠቀመው የዘራነውን በቆሎ አንፃር ነው። ስለዚህ ማዳበሪያ ተጠቅመን የዘራነው በቆሎ ለውጡን ምርታማነቱን ምን ላይ የምንችለው ያለ ማዳበሪያ የዘራነውን በቆሎን በማስተዋል ነው። ይሄ በጣም ቀላል የሆነ ኤግዛምፕል ነው የሰጣችሁ። ከዚህ ባዮሎጂካሊ ብዙ በባዮሎጂ ይሄን ነገር ተምራችሁታል። So this independent variable is the manipulated influentially experimental factor ነው። So dependent variable is the factor behavior that is measured in experiment. በኤክስፐሪመንት ልንለካው የምንችለው it can change as independent variable manipulated ስናደርግ experiments also involve randomly assigned experiment groups and control groups ይኖራሉ። experimental group ምንለው ኤክስፐሪመንቱን ኤክስፖዝ ያደረግንበት ለምሳሌ the effects of class size on students ምንለው ስንመለከት ክላስ ሳይዝ ኖርማሊ ስንመለከተው ክላስ ሳይዝ ኢንዲፔንደንት ነው to be manipulated ግን የስቱደንት የተማሪዎቹ ፕሪፎርም የሚያመጡት ውጤት ግን ምንድነው? ዲፔንደንት ቫሪያብል ነው። while class size is change ነው። ለምሳሌ በአንድ ክላስ ውስጥ 30 ተማሪዎቹ በሚማሩበት ሰዓት ላይ የፈተና ውጤታቸው አሪፍ ሆኖ 40 እና 60 ተማሪዎች የሚማሩበት ክላስ የፈተና ውጤታቸው ዝቅተኛ ከሆነ ስለዚህ የነዚህ
ቀጣይ ላይ ተማሪዎች ቁጥር ይቀነሳል ማለት ነው። ኤክስፐሪመንታል ግሩፕስ ስቱደንትስ who are in a small size ክላስ ያላቸው ናቸው። then control groups the group of students who are ላርጅ ክላስ ያሉት ናቸው። ላርጅ ክላስ ካሉት አንጻር ሲመለከቱ ሰው እንግዲህ ስቴፕስ ኦፍ ሳይንቲፊክ ሪሰርች ሜቶዶች እነዚህ 5 ወሳኝ ነገሮች አሉ። መጀመሪያ ላይ ችግሩን ዲፋይኒንግ ዘ ፕሮብሌም፣ እዛ ሃይፖቴሲስ እንፈጥራለን፣ ቴስቲንግ ሃይፖቴሲስ፣ ድራውን ኮንክሉዥን እናደርጋለን። ሰው በዛሬው እንግዲህ በዩኒት 1 የነበረን ቪዲዮ ይሄን ነበረ። ቪዲዮ በጣም ረጅም ነው፣ ግን ያው ብዙ ነገሮችን በቀላሉ ተረድታችሁ ፈተናችሁን በቀላሉ መስራት የምትችሉት የአንድ ሰዓት ከሩብ የሆነ የአንድ ሰዓት ከ5 ደቂቃ ቪዲዮ ነውና ቀጣይ በዩኒት 2 እንገናኛለን። እጅግ በጣም እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም ከወደዱት ለወዳጅ ዘመዱ ለተማሪዎች ሼር በማድረግ ሳፖርት እንዳደርጉን እጅግ በጣም በአክብሮት እንጠይቃለን። እንወዳችኋለን፣ እናከብራችኋለን። መልካም ትምህርት ዘመን እያለን አብረን እንቀጥላለን ማለት ነው። እናመሰግናለን።